ሰላም የኢትዮ ስትሪም ቤተሰቦች፣ ለዛሬ ትኩስና ወሳኝ የሆኑ መረጃዎችን አጠናክረን ይዘናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁ ቆዩ። ወደ መጀመሪያው መረጃ እናልፋለን። በትግራይ ክልል መቀለ ከተማ የሚገኙ ዳኞች በትናንትናው ዕለት የጀመሩትን የስራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ዋሉ። ዳኞች ለክልሉ ጊዜያዊ አስተዳደር ያቀረቧቸውን ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ገልጿል። በመቀለ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኝነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትላንትናው ዕለት ባወጣው መግለጫም በመቀለ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጠዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ለኢትዮጵያ ኢንሳይደር ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎት ጊዜ 2 ፖሊሶች ብቻ ናቸው ፍርድ ቤት የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀለ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነ ያስረዳሉ። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንዲደረግ ማህበሩ ጥያቄ ማቅረቡን ፕሬዝዳንቱ አብራርተዋል። የከተማይቱ ዳኞች በሁለተኛ ያነሱትን ጥያቄ በነፃነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል እንደሆነ አቶ ዳዊት አመልክተዋል። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ ስለሚያስፈራሩ እንደሆነ የማህበሩ ፕሬዝዳንት ገልጸዋል። ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና ድብደባ እየደረሰባቸው መሆኑን በተጨማሪም የሚያነሱት አቶ ዳዊት ይህንን ችግር ለመፍታት ለዳኞች ትራንስፖርት እንዲዘጋጅ ማህበሩ መጠየቁንም አክለዋል። አራተኛው የማህበሩ ጥያቄ እንደ ትራንስፖርት ሁሉ ለዳኞች የመኖሪያ ቤት አቅርቦት እንዲመቻች የሚጠይቅ ነው። ዳኞች በስራቸው ጸባይ ምክንያት እስከ ሞት ቅጣት የሚያደርስ ውሳኔ የሚያስተላልፍ መሆኑን ያስታወሱት የማህበሩ ፕሬዝዳንት በችሎት የሚሰጣቸውን ውሳኔ ተከትሎ ከሚኖሩባቸው ቤቶች እንዲለቁ የሚያስገድዷቸው አስከራዮች እንዳሉ ጠቁመዋል። ማህበሩ በአምስተኛነት ለክልሉ ጊዜያዊ አስተዳደር ያቀረበው ጥያቄ የመንግስት ከፍተኛ ኃላፊዎችን የሚመለከት ነው። ዳኞች ጉዳዮችን በፍርድ ቤት በሚመለከቱበት ወቅት ችሎት የደፈሩ በመንግስት ከፍተኛ ስልጣን ላይ የያዙ ኃላፊዎች እንዳሉት የገለጹት አቶ ዳዊት እነዚህ ግለሰቦች በሕግ እንዲጠየቁ በማህበሩ አማካኝነት ጥያቄ ማቅረቡን አክለዋል። ለትግራይ ክልል ጊዜያዊ አስተዳደር የቀረቡና ለዳኞች ስራ ማቆም ምክንያት የሆኑ እነዚህን ጥያቄዎች ሲፈቱ ነው ወደ ስራ የምንመለሰው ሲሉ የማህበሩ ፕሬዝዳንት ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም የክልሉ ጊዜያዊ አስተዳደር ማክሰኞ ግንቦት 12 2017 ባወጣው መግለጫ ለዳኞች ስራ ማቆም ምክንያት ነው ሲል የጠቀሰው ባለፈው ሳምንት በመቀለ ከተማ ከፍተኛ ፍርድ ቤት የተፈጠረ ያለው ግርግር ነው። ፍርድ ቤቱ ባለፈው ሳምንት አርብ የነበረውን የችሎት ሂደት የተቋረጠው በነሐሴ 2015 ዓ.ም ግድያ የተፈጸመባትን የዘውዱ ሀፍቱን ጉዳይ እየተመለከተ በነበረበት ወቅት እንደሆነ የጊዜያዊ አስተዳደሩ መግለጫ አስታውሰዋል። ይህንን ችሎት በስፍራ ሆነው የተከታተሉት አንድ ታዳሚ ጉዳዩ በሚታይበት ወቅት ተከሳሽና የተከሳሽ ቤተሰቦች ዳኞቹ ላይ 1 ሳምንት ብቻ ነው የቀራችሁ እያሉ ሲዝቱና በጩኸት ሂደቱን ሲያውኩ እንደነበር እማኝነታቸውን ለኢትዮጵያ ኢንሳይደር ሰጥተዋል። እንዲህ አይነት የፍርድ ቤት ሂደትን የሚያውክ አካሄድ የመንጋ ተግባር ነው ያለው የትላንቱ የጊዜያዊ አስተዳደር መግለጫ በችሎት ውስጥ የሚፈጠር ረብሻ በማንኛውም ሁኔታ ተቀባይነት የለውም ሲል ኮንኗል። ድርጊቱ በትግራይ የፍትህና የዳኝነት ስርዓት ላይ የተፈጸመ ግልጽ ጥቃት ነው ሲል አጽንኦት ሰጥቷል። ይህ አካሄድ ህግና ስርዓትን የሚያቀል ጉልበተኛን እንደፈለገ እንዲሆን የሚያደርግ አደገኛ ተግባር ነው ያለው ጊዜያዊ አስተዳደሩ በዕለቱ የተፈጠረውን ክስተት በተመለከተ የማጣራት ስራ እንደሚያከናውንና በችግር ፈጣሪዎች ላይ ህጋዊ እርምጃ እንደሚወስድ አስታውቀዋል። የክልሉ ጊዜያዊ አስተዳደር ዳኞችና የህግ ባለሙያዎች ዋስትናቸውን ጠብቆ እንዲሰሩ የሚያስችሉ ስራዎችንም እንደሚያከናውን ገልጿል። ጊዜያዊ አስተዳደሩ ይህንን ቢልም የኢትዮጵያ ኢንሳይደር ዘጋቢ በትናንትናው እና በዛሬው ዕለት ተዘዋውሮ የተመለከታቸው በመቀለ ከተማ የሚገኙ ፍርድ ቤቶች ዝግ ሆነው ውለዋል። በፍርድ ቤቶቹ መግቢያ ላይ በዳኞች ላይ ባጋጠመ የደህንነት ስጋት ምክንያት የዳኝነት አገልግሎት አቁመናል የሚል ማስታወቂያ ተለጥፎ ተመልክቷል። ፍርድ ቤቶቹ ስራ በማቆማቸው ባለጉዳዮችም ሆነ ሌሎች ሰዎች ወደ ውስጥ መግባት እንደማይፈቀድላቸው የጥበቃ ሰራተኞች ሲናገሩም አድምጠዋል።
ወደ ሌላኛው መረጃ ስናልፍ የጤና ባለሙያዎች የጀመሩት ሰላማዊ የመብት ትግል መልክ እየያዘ መምጣቱን ተከትሎ መምህራኖች ስብሰባ ተቀምጠው ዋሉ። በአንድ ወቅት መምህራን ራሳቸውን መመገብ ተስኗቸው በተለይም በአዲስ አበባ ከተማ ከተማሪዎች እኩል በትምህርት ቤቶች እንዲመገቡ መንግስት የመምህራን ምገባ ፕሮግራም ማስጀመሩን ያስታወሱት አስተያየት ሰጪዎች ለሚዲያዎች የዛሬውን ውሎ የተመለከቱ መረጃዎች ልከዋል። የጤና ባለሙያዎች እያካሄዱ ከሚገኙት የመብት ጥያቄና የስራ ማቆም አድማ ተከትሎ በሀገሪቱ በተለያዩ ክልሎች የሚገኙ መምህራን አስቸኳይ ስብሰባ ተቀምጠው መዋላቸውን ታውቋል። በተለይ በደቡብ ኢትዮጵያ እና ሲዳማ ክልሎች በሁሉም አካባቢዎች በተጠራው ስብሰባ ሳቢያ ትምህርት ቤቶች ዝግ ሆነው ውለዋል። በስብሰባው ውሎ መምህራኑ ፓርቲው ካሰማራቸው ሹመኞች ጋር ሲጋፈጡ መዋላቸውን ከተለያዩ ዞኖች ከተላኩልን መልእክቶች ማረጋገጥ ችለናል። በደቡብ ኢትዮጵያ ክልል ስብሰባውን የተካፈሉና ለሚዲያችን መልእክት ያደረሱ መምህራን የስብሰባው ዓላማ የትምህርት ዘርፍና ስኬት እና ተግዳሮት የሚል ይዘት እንዲኖረው ተደርጎ ቢቀርብም የጉዳዩ ማጠንጠኛ ግን ከሰሞኑን የጤና ባለሙያዎች ጥያቄና ዙሪያ ያተኮረ እንደሆነ ትዝብታቸውን አጋርተውናል። በሲዳማ ክልልም በተመሳሳይ ትውልድ በመምህር ይቀረጻል፣ ሀገርን በትምህርት ይበለጽጋል የሚል ርዕስ የተሰጠው ውይይት መካሄዱን ያነሱት ተሳታፊ መምህራን የስብሰባው ትኩረት ከሰሞኑ በጤና ባለሙያዎች እየተነሳ የሚገኘውን የመብት ጥያቄ መምህራኖች አንግበው እንዳይነሱ የመክታት ግብ እንዳለው ማለዳ ሚዲያ ከመምህራኑ አንደበት ሰምታለች። በሁለቱም ክልሎች በተካሄዱ አጠቃላይ የመምህራን ስብሰባ ማጠቃለያ የጥቅማ ጥቅም ጥያቄ ማንሳት መብት እንደሆነ እንደተነገራቸው፣ ይሁን እንጂ ጥያቄ ሲያቀርቡ አጋጣሚዎችን እየጠበቁ አገሪቷን ለመበተን ከውጭ አካላት ጋር በማበር ለሚሰሩ አካላት ተባባሪ እንዳይሆኑ ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥቶን ያለ ውጤት ስብሰባው ተበትነዋል ሲሉ አክለዋል። ይህ በእንዲህ እንዳለ የአገሪቱ መሪዎች በሚከተሉት ዘላቂ የጦርነት ኢንቨስትመንት ሳቢያ ኢኮኖሚው በመዘንጋቱ ለከፋ ድህነት በመዳረጋቸው ለረሃብ ተጋልጠው እንደሚገኙ ለማወቅ ተችሏል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። የምንለቃቸው መረጃዎች እንዳያመልጣችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮ ስትሪም ቤተሰብ ይሁኑ።